መርሐባ ቲክቶክ ሰብስክራይብ አድርጌሻለሁ ለብርድ የሚሆን ሩዝ በዶሮ አሰራር አሳይኝ ብላኛለች። ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። በመጀመሪያ ሽንኩርት በረጃጅሙ መክተፍ አለብን። ከዛ የጋለ ዘይት ላይ እናደርገውና ቡኒ ከለር እስከሚሆን ድረስ ነው የምንጠብቀው። እረር ካለ ሙሉ ለሙሉ ጣዕሙን ስለሚያበላሸው ማለት ነው። ከዛ አንድ 3 ፍሬ ነጭ ሽንኩርት እና ትንሽ ዝንጅብል ደግሞ ፈቅፍቀን እናደርግበታለን። እዚህ ጋር ሳልነግራችሁ የሚያቃጥል ካልፈለጋችሁ አደራ ቃሪያውን እንዳታደርጉት። እኔ ትንሽ እንዲያቃጥልና ቀይ እንዲሆን ስለፈለኩኝ ነው ቃሪያ ያደረኩበትኝ። ከዛ እንደዚህ ቡኒ ከለር እስከሚሆን ካቁላላ ነው በኋላ 3 ወይም 4 ቲማቲም በደንብ ተከትፎ በትንንሹ ወይንም ተፈቅፍቆ እናደርግበታለን። ከዛ ይሄንንም ትንሽ ካቁላላ ነው በኋላ ዶሮ እናደርጋለን። ዶሮ ያደረኩት 4 ቦታ ቆራርጫታለሁኝና ቆዳው ከላይ አይነሳም። በጨውና በኸል ከዘፈዘፍነው በኋላ እናደርግበታለን። እዚህ ጋር የተጠቀምኳቸው ቅመሞች የደረቀ ሎሚ፣ ቁንዶ በርበሬ 1 ማንኪያ፣ የድንብላል ቅመም 1 ማንኪያ፣ ያልተፈጨ በርበሬ ደግሞ ትንሽ አድርጌበታለሁና 3 ወይም 4 ማንኪያ ሳልሳ የሆነ ቅልት ያለ ነገር ነው የምንፈልገውና አድርጉበትኝ። ከዛ ትንሽ እንደዚህ በደንብ ካቁላላ ነው በኋላ ብረት ድስቱ ከታች ትንሽ ቢይዝባችሁ አሪፍ ነው፣ በጣም እንዲቀላ ማለት ነው። ግን ርር እንዳይል ጣዕሙ እንዳያበላሽባችሁ። ከዛ በኋላ የፈላ ውሃ ከለስኩት ለአንድ ለ20 ደቂቃ ያክል በዚህ በብረት ድስት ዘጋሁት። ሹፍ ኬፍ ደለዕኩም ኬፈና ማዕኩም እሙህም እዚህ ጋር ዶሮ በስሏል። እኔ ሩዙን ከ30 ደቂቃ በፊት ቀደም ብዬ አጥቤዋለሁኝ። ካጠነፈፍኩኝ በኋላ እዛው ዶሮ ላይ ነው የምጨምረው። በወራችን ላይ ዶሮአችሁ ከበሰለ በጣም ከበሰለ ቀድሞ ወይም አብራችሁ ከሩዙ ጋር ማብሰል ካልፈለጋችሁ ቀደም ብላችሁ አውጡትኝና ከዛ ወይ ጥበሱት ወይ ደግሞ ኦቨን ውስጥ አድርጋችሁ አቅሉት። ከዛ እዚህ ጋር እኔ ቃሪያ ጣል አድርጌ ለ15 ደቂቃ የሚሆን በዚህ በብረት ድስት ዘግቼዋለሁኝ። አንዳንድ ሰዎች ሲበሉ ሽንኩርት ቲማቲም ማየት አይፈልጉም። እንደዛ የማይፈልጉ ሰዎች ከሆኑ ያሏችሁ እናንተ ጋር መጀመሪያ ሩዙን ከማረጋችሁ በፊት መረቁን አጠንፍፉት። ሽንኩርቱ ምናምን አውጥታችሁ በመረቁ ብቻ ሩዙ ላይ አድርጉት። ሹፍ الجمال والله العظيم ያ በናት ጣዕሙ በጣም አንደኛ ነው። ለብርድ አይደል ለሙቀት ራስ ይሄ ምግብ አንደኛ ነው። እንደተለመደው ማንኛውም ሰው እኔን ፎሎ በማድረግ ማየት የሚፈልገውን የምግብ አይነት ኮሜንት ላይ ጻፍልኝ። እሺ እንግዲህ እንደምታዩት 1 ፍሬ ሩዝ አላስቀረንም። በጣም ይጣፍጥ ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ባይ